ቲክቶክ ላይ ሲጠበቅ የነበረ ወሳኝ የሆነ ፊቸር ተጨምሯል። የቲክቶክ ቪዲዮዎችን ፖስት ከማድረጋችሁ በፊት እዚህኛው ፔጅ ላይ ከደረሳችሁ በኋላ ሞር ኦፕሽን የሚለው አማራጭ ላይ ሲገቡ እዚህ ጋር እንደምታዩት አዲስ ኮንቴንት ቼክ የሚል አማራጭ ይመጣላችኋል። ይሄንን ሁሉ ጊዜ ቪዲዮዎችን ፖስት ከማድረጋችሁ በፊት እንደዚህ ኦን ማድረግ ይኖርባችኋል። ለአሁንም እንግዲህ በየቀኑ 3 ቪዲዮዎችን እንደዚህ ቼክ እያደረጋችሁ ፖስት ማድረግ የምትችሉ ሲሆን ምንድነው የሚጠቅማችሁ? አሁን ላይ እንደምታውቁት ቲክቶክ ከመሬት ተነስቶ ቪዲዮዎችን ሊያጠፋባችሁ ይችላል። እንደዚሁም ብዙ ቪዲዮዎችን ካጠፋባችሁ ደግሞ አካውንታችሁ ሊዘጋባችሁ ባል ያደርግባችሁ ይችላል። ነገር ግን እናንተ ይሄንን ኦን እያደረጋችሁ ከሆነ ቪዲዮ ፖስት የምታደርጉት ቪዲዮ ፖስት ከመደረጉ በፊት የቲክቶክን ህግ ይጥሳል አይጥስም፣ ችግር አለበት የለበትም የሚለውን ቅድሚያ አጣርቶ ፖስት ያደርጓል ማለት ነው ኮሚኒቲ ጋር ላይ ናቸው። ስለዚህ ከዛ በኋላ ፖስት ካደረጋችሁት በኋላ አካውንታችሁ ላይ የሚያመጣባችሁ ችግር አይኖርም። የቲክቶክ አፕሊኬሽናችሁን አፕዴት አድርጋችሁ ይሄንን ፊቸር ቼክ አድርጉት። እንደዚህ አይነት ቪዲዮዎች እንዲደርሷችሁ የምትፈልጉ ከሆነ ደግሞ ይሄንን አካውንት ፎሎ ማድረግ አትርሱ። ይመቻችሁ።